ትናንት ነበረ ሶሻል ሚዲያ ላይ ይሄንን ጉዳይ ለማውራት ያሰብኩት። እኔው ደግሞ አንዳንድ ጊዜ ነገሮችን ቆም ብሎ ማሰብ ሰከን ብሎ ጊዜ ወስዶ ማሰብ ጥሩ ነው ብዬ ስላሰብኩኝ ነው ዛሬ የመጣሁት። ሰላም እንዴት ናችሁ? ውድ ሶሻል ሚዲያ ቤተሰብ፣ ዛሬ የመጣሁት ትንሽ ለየት ባለ ኮንተንት ነው። ምንድነው ይሄም ሰሞኑን እንደ ጋሞ አካባቢ ተወላጅ እንደ ጋሞ አካባቢ አንዳንድ የሚናፈሱ ወሬዎች ላይ እንደው የግሌን የተሰማኝን ነገር ለማውራት ያክል ነውና ምናልባት ከኔ የተሻለ መረዳት ያላችሁ ወይም ደግሞ ከኔ በተሻለ መልኩ ይሄንን ነገር ወይም ይሄን ጉዳይ አንደርስታንድ ያደርጋችሁ ሰዎች ትኖራላችሁ ብዬ አስባለሁ። ነገር ግን ያው የፖለቲካ ሰውም አይደለሁም። ነገር ግን የተሰማንን ስሜት አንዳንድ ጊዜ ስንገልጽ ሞር ጉዳዩ ትኩረት እንዲያገኝ ያደርጋል። አንድ ሁለተኛ ደግሞ በዛ መንገድ ላይ ያለ ሰው ምናልባት ራሱን ቆም ብሎ እንዲያስብና እንዲያይ ያደርጋል ብዬ ስለማምን ማለት ነው። ስለዚህ ምናልባት ያው ሰሞኑን በተለይ ከጋሞ ድንጉዛ ጋር ከጋሞ ልማት ማህበር ጋር አይ ቲንክ አንድ 2 ወር 3 ወር ይሆነዋል ስለዛ ጉዳይ መወራት ከጀመረ። ነገር ግን ቲፒካሊ የተወሰኑ ሰዎች ብቻ ናቸው ይሄንን ጉዳይ አንድ ጽንፍ ይዘው ወይም ደግሞ አንድ ጎራ ይዘው ስለዛ ጉዳይ ትኩረት አድርገው እየተናገሩ ያሉት በጣም ውስን ሰዎች ወይም ደግሞ ጥቂት የሚባሉ በጣት የሚቆጠሩ ኦልሞስት 1-2 ሰዎች ናቸው ስለዚህ ጉዳይ ሽንጣቸውን ገትረው የሚከራከሩት። ማዕከላዊነቱን የጠበቁ ምናምን አይደሉም። እንደገና ደግሞ የሰውን ትኩረት ኖርማሊ የሚስቡ ለመሆን ብቻ እና ለውጥ ማምጣት የማይችሉ መሆናቸው ትንሽ ጉዳዩን በደንብ እንድንመለከተው አድርጎታል። ስለዚህ ምናልባት ያው ከዚህ ቀደም በተለይ ጋሞ ልማት ማህበር ላይ የተፖሰቱ ክቡር ርዕሰ መስተዳድሩ ላይ ያንዳንድ ስም የማጥፋትና የማጠልሸት እንዲሁም ደግሞ በቅርብ ጊዜ ደግሞ አቶ ብርሃኑ ዘውዴ የጋሞ ዞን አስተዳደር በነበሩ ጊዜ የጻፉትን አንድ ደብዳቤ መነሻ በማድረግ የተፖሰቱ ፖስቶችን ሳይ እጅግ በጣም ነው ያዘንኩት። ይሄንን ነገር ምንድነው ያልኩት? ይሄንን ሳስብ መጽሐፍ ቅዱስ ላይ በሉቃስ ወንጌል ስለጠፋው ልጅ የሚናገረው ታሪክ ነው ወደ አእምሮ የመጣውና እንደኛ አካባቢ አንድ ምሁር ወይም ደግሞ አካባቢ ይጠቅማል ብለን የምናስብ ሰው ሉዝ እንዳደረግን ወይም ደግሞ እንዳጣን እቆጥራለሁ። ምክንያቱም እንደ አርባ ምንጭ ወይም ደግሞ እንደ ጋሞ ዞን በህግ ተጽዕኖ ይፈጥራል ብለን የምናስብ እንደ ደቡብ እንደ ኢትዮጵያ ትልቅ ተጽዕኖ ይፈጥራል ብለን የምናስባቸው ሰዎች በፖለቲካ ሽፍት ውስጥ ገብተው የፖለቲካ ጌም ለመጫወት ሲሞክሩ ራሳቸውን አንደርስቲሜት ሰዎች እንዲያደርጉ በዚህ ልክ ሰዎች እነሱን እንዲገምቱ ያደርጋልና በዚህ ጉዳይ ሉዝ አድርገናል ብዬ አስባለሁ። ይሄንን ለምንድነው በዚህ መልኩ እንዳነሳ የፈለኩበት ትልቁ ምክንያት አልቲሜት ጎሉ የሱ ጋሞን መርዳት ወይም ደግሞ ስለ ጋሞ መከራከር መጮህ ከሆነ በዚህ መልኩ አልነበረም። አሁን አንደኛው ኦፊሻሊ ከሀገሩ ውጪ ነው ያለው። ሁለተኛ ደግሞ እዚሁ ሆኖ መታገል ይችል ነበረ። እዚሁ ሆኖ ስለ መብቱ መከራከር ምክንያቱም የህግ ሰው ስለሆነ ቤቱ ጋር ቢሄድ ያዋጣኛል ቤቱ ጋር ቢሄድ ደግሞ ያስመታኛል የሚለውን ነገር ጠንቅቆ የሚያውቅ ሰው ስለሆነ እነዚህን ነገሮች ዲቴይል ራሱን ዙሪያውን ባክግራውንዱን ቼክ አድርጎ አንዳንድ ነገሮች ላይ የራሱን አቋም ማሳየት ይችል ነበር። ነገር ግን እሱ የሄደበት ዳይሬክሽን ምን አይነት ነው? ኖርማሊ ልክ ከሀገር እግሩ እንደወጣች ጊዜ ታይም ኢንተርቫል ሰጥቶ አሁን ይሄን ልፖስት ነው አሁን እንደዚህ ላደርግ ነው እንደዛ ላደርግ ነው እያሉ አንዳንድ አካባቢውን ገጽታ የሚያበላሹ ነገሮችን የሚፖስቱ ብዙም ተቀባይነት የሌለው ቅቡልነት የሌለውና ውሃ የማይቋጥር ብዬ አምናለሁ። እና ይሄ ነው በእኔ በኩል ያለው አንደኛው ሀሳብ። ሁለተኛው ደግሞ ምንድነው እንደ ጋሞ ተወላጅ ንጉስ ወጋይዴስ ሴራይዴስ ድቡሻይዴስ ስለዚህ ኦቼ ባንታ ኦቼናስ ኮሼ አይ ወገራዲኮ ወጋራ ኦቼናስ ኮሼስ ኮይሮ ሶሻል ሚዲያ ቦላ ወይኮ ደረተታይ ሲያሳ ሃንቀተና ወይኮ ጫና ፐርሰንቲቲ አይሊጌ ሺቅሪ ዞር ኦቼ እንደገና ደግሞ ኦይሻይ ደይኮ ታሳይሳ ጉዳ ቦላ ዛሮ ኢማና መላኳይ ሲያግዲ አፖ አሳስንሳን ጉዳ ደንሲሪ ወይኮ ዱለታን ድቡሻን አውደ ደንሲሪ ጉዳ ያጋ ኦይሻቲ ሲማናስ ኮሼትስ እስቲ ባንታ ይጽቆ ቀሰ
ኑስ ዲያ ፖለቲካ ፍላጎቴ ወይኮ ፖለቲካ አማኩን ሰናስ ጻላፊያትን ኑኑ ደሬ ዲቻስ ወይኮ ጋሙ ዲቻናስ ገደናንዴሽን ኑግል ፍላጎቴ ወይኮ ኑግል አሞ ዲቻናስ ኦፒዲ ደንዲዛ ደንዶ ያጋራት አንካይስ ስለዚህ ክብሩ ርዕሰ መስተዳድሩን የሰደበበት መንገድ ያወረደበት ያንጓጠጠበት መንገድ ምንም አልተመቸኝም። አሁን ባለፈው አቶ ብርሃኑ ዘውዴ አዲስ ባለስልጣን ሲመጣ የራሱን አይዲዮሎጂ የራሱን አስተሳሰብ ይዞ ይመጣል። እንደ ኔክስት የሚመጣው ሰውም ደግሞ በዛው ልክ ነው። ስለዚህ እዛ ወንበር ላይ የሚቀመጠው እግዚአብሔር እድል የሰጠው ሰው ነው። ስለዚህ እግዚአብሔር በሰጣቸው እድል በራሳቸው የስልጣን ዘመን እግዚአብሔር የሚወደውን ወይም ደግሞ እግዚአብሔር የሚፈቅድበትን ወይም የሚከብርበትን ጉዳይ ካላስፈጸሙና የራሳቸውን አልቲሜት ጎል አሳክተው ከወረዱ በዘመናት መሃል ታሪክ አያስታውሳቸውም። ስለዚህ መታሰቢያ አይኖራቸውም ማለት ነው። ልክ እንደ አሁኑ መሪያችን ልክ እንደ ዶክተር በልማቱ አርባ ምንጭን አሁን የአርባ ምንጭ ከተማ ከንቲባ እጅግ በጣም ከዚህ በፊት ታይቶ በማይታወቅ መልኩ የአርባ ምንጭን ከተማ ገጽታ እየለወጡ ነው። ኮሪደር ልማት ብቻ አይደለም። የአርባ ምንጭ እነዚህ ከፊት ለፊት ያሉ ለረጅም አመታት የደከሙ ያረጁ የቀበሌ ቤቶች እንደገና ደግሞ የሰፈር እነዚህ በጣም የወደቁ የደከሙ ቤቶችን ታሪክ እየቀየሩ ነው ያሉት። ይሄ አካባቢውን እንዲለማ ካላቸው ትልቅ መሻት የተነሳ ነው። ሌሎች ደግሞ በጎ አድራጎት ድርጅቶችን ከበጎ አድራጎት ስራዎች ጋር ተያይዞ እነዚህ የክረምት ወራት በጎ ፍቃድ ስራዎች ቤት ግንባታ ጋር ያለውን ነገር ስትመለከቱ ይበል የሚያሰኝ ልማት ማህበሩንም የሚያበረታታ ነው። አብዛኛዎቹ ከተማ ውስጥ የሚሰሩ የልማት ስራዎች አሁን በልማት ማህበሩ በኩል ነው የሚሰሩት። ይሄ ደግሞ እንደ አካባቢ ተወላጅ እንደ አካባቢ ልጅ እንድንቆረቆር እንድናበረታታቸው ከጎናቸው እንድንቆም የሚያደርግ ነገር ነው። ስለዚህ ውጪ ሆኖ አንዳንድ ተልካሻ ሰዎች የሚልኳቸውን ጥራዝ ነጠቅ የሆኑ ምናልባት ከፋይሎቹ መሃል ነጥሎ አንዷን ዶክመንት ብቻ እየላኩ ስማችንን ከሚያጠፉ ሰዎች ጋር ተባብሮ የጋሞን ገጽታ የአርባ ምንጭ ከተማን ገጽታ ለማበላሸት በዚህን ያክል ጉድጓድ መቆፈር እጅግ በጣም አስነዋሪ ነው። ስለዚህ ከዚህ አይነት ሀሳብ ውስጥ አንተን የሚደግፉ ትንሽ ነገር አንተ እዛች ሆነ ውጪ ሆነ እዚህም አዲስ አበባም ሆነ አንድ 10,000 ብር አንድ 1,000 ብር የሆነ ቻሪቲ ካምፔይን ላይ ጆይን ስላደረክ የሆነ ቻሌንጅ ስለተቀላቀልክ ያንተን ፖስት ሼር ኮፒ ሊንክ የሚያደርጉ ሰዎች ጤና ይጎላቸዋል ብዬ ነው ያስባል። ማንም ይሄን ፖስት አሁን ቢያይ እኔ ምንም አይገርመኝም። that's why በውስጡ የያዘው መልእክት how it's depth በቃ ምን ያህል ጠለቅ ያለ እንደሆነ ያው የሚሰማው ሰው አንደርስታንድ ያደርጋል ብዬ ስለማስብ አሁን በግርድፉ ነው የመጣው። እያንዳንዷን ነገር ግን ተናርጌ ዲቴል ማብራሪያ መስጠት ይችላል የፖስትካቸው ነገሮች ላይ አንተን ቀጥታ ቻሌንጅ ለማድረግ አይደለም። ቻሌንጅ ባደርግህም ምንም የምታመጣው ነገር የለም። ነገር ግን ያስካቸው መረጃዎች ውሃ የማይቋጥሩ ለህዝባችን ምንም አይነት ለውጥ የማያመጡ ነገር ግን አመጽ የሚቀሰቅሱ ናቸው። አመጽ ቀስቃሽ ደግሞ በዚህ ሰዓት አያስፈልግም። ልማት ቀስቃሽ ነው ለኛ የሚያስፈልገን ብዬ ስለማለት ሶ ፕሊስ ባከን ውጪ ሆነ የጋሞን ገጽታ ያስተካከልክ እየመሰለ አንዳንድ ነገሮችን እየወሰርክ የምትለጥፋቸውን ነገሮች ብትታረም ከዚህ በፊት እኛ በትንሹ እንደዚህ እየመከርን እቺ እንደዚህ ብታደርግ እቺ እንደዚህ ብታደርግ እያለን እየመከርን ቢሆን ዛሬ ለዚህ ደረጃ ባልበቃን ነበር። ሶ እንደዚህ ነገሮችን ለማስተካከል ሙከራ ብታደርግና ወደ ጋሞ ህብረት ውስጥ ብትመለስ ጥሩ ነው ብዬ አስባለሁ። እዛ ጋር የምትሰራቸው ጥሩ ነገሮች አሉ። ግን እነዛን በሙሉ በዜሮ የሚያባዛብህ ነገር ምንድነው? የምትወስታቸው በጣም መርዛማ የሆኑ ነገሮች የሰራሃቸውን ጥሩ ነገሮች እጅግ በጣም በወረደ መልኩ ያጠፉብሃል። 80% አንተ መጥፎ ነገር አድርገህ 20% እንትን ብትል ምንም አያውቅም። 50 እንኳን ብታረግ ሰዎች ብዙ ጊዜ ፎከስ የሚያደርጉት ትልቁ መልካሙ ነገር ላይ ሳይሆን ትንሿ የወደቅክበት ውድቀት ላይ ነው። አሁን ያንተ ደግሞ ጭራሽ ትልቁ እንዳለ ውድቀት ብቻ ነው የበዛው። ስለዚህ እኔ በግሌ ፐርሰናሊ ላንተ ካለ ያለኝ ትልቅ ቦታ አለ። ምን አይነት አካዳሚካሊ በጣም ሰክሰስፉል ሆንክ ሰው ነው ዲፕሎማት መሆን የምትችል ሰው ነው። ነገር ግን ይሄርክ ያለው ልክ እንደ ንስር ከፍ ብለ ሳይሆን እንደ ዶሮ ጫጮት መሬት ለመሬት የተመጠመጥክ ሶሻል ሚዲያ ላይ ሰዎች ላንተ ይሄን ፖስት በዚህ ጉዳይ ላይ ሐሳብ ስጥ ይያሉ በሚልኩ በጣም የወደቁ አመለካከቶች የወደቁ መልእክቶች ላይ ነው እና ይሄንን እኔ አፕሪሺየት አልደግፍም አላደንቅም። ስለዚህ እንደኔ አሁንም ቢሆን ኑጋ ሞጋዳን ኑጭ ማሳኮሽ ይቀዳ ሀና መታዲያ ውስጥ ታቦላ ሀና እንታቦላ ዲያ መታዲያ ውስጥ ሀኒን ታኖና ሽሽዲ ሀንቀታናባ ሀንቂቴ ቃሰካ እንተኒ ኔኒ ልከ ህዝግሪ ኒውስ ወትዛምሽ እንተ ጋሙጭ ማይ ደረጭ ማይ እንተ ደረ አይሲያሴ ኒውስ ወትዛዝ ደኮ ነው እከና
neeni gaara dereje makko dubbusha wogan neeni simmi kollo ogaara taqoppays hayna ishatethan tanes immiza zorek ishatethan tanes immiza zorek neታስ ባይራ ጊዳና ምናልባት አካዳሚካሊ በእውቀትም በእድሜም ታላቅ ትሆናለህ ብዬ አስባለሁ ነገር ግን ቀሴ ታላቅ ለታናሽ ምክር ይሰጣል ታላቅም ለታናሽ ምክርም ግሳጼም ይሰጣልና ልትሰማን ዘንድ ይገባል ብዬ አምናለሁ እጅግ በጣም አመሰግናለሁ ከዛ ውጪ ደግሞ እዚሁ እኛ አካባቢ ላይ ሆናችሁ ለነሱ መረጃ በማቀበል የሚፖስቱ ፖስቶችን ደግሞ አካባቢን በመስደፍ በመተቸት አመራሮችን በማንቋሸሽ በማውረድ የሚላኩ መረጃዎችን በመቀባበል ከታች ሆናችሁ የምታሽቃብጡ የተፖስቱ ፖስቶች ላይ ራሳችሁን አስተያየት እንደገለልተኛ ለማስመሰል የምትሞክሩ በጣም ትልቅ ሌቭል ላይ ያላችሁ ግን ትንሽ የሆናችሁ ሰዎች አላችሁ በጣም በጥልቀት ምናቃችሁ ታቃላችሁ ራሳችሁን በሁለት ሳይድ ሆናችሁ ከመንግስትም ጎን ለመሆን ከሱም ጎን ለመሆን እንደ አሸማጋይም ለመሆን የምትሞክሩ ሰዎች አላችሁ ስም ፈልገኝ ይጣራ ነበር ግን አሁን በዚህ ሰዓት የመጀመሪያ ሌቭል ስለሆነ አልጠራም ቀጣዩ ቪዲዮ ላይ በእንደዚህ አይነት ጉዳይ ላይ ተመልሼ ስመጣ ግን ቲፒካል እያንዳንዳችሁን ሰዎች እየጠራው በዚህ ጉዳይ ላይ ምላሽ እንድትሰጡ የማረግበት ሁኔታዎች ይኖራሉ ብዬ አስባለሁ ረዘም ያለ ደቂቃ ወስጃለሁ ቴንክ ዩ በጣም ይሄንን መልእክቴን የምትጋሩ ሰዎች ትክክል ነው የምትሉም ሰዎች ንገሩኝ አይልክ አይደለም ታረም ካላችሁም ደግሞ እኔ ሰው የሚለኝን እቀበላለሁ እይታው ግን የኔ ይሄ ነው የሚለውን ለማስታወስ ያክል ነው እጅግ አመሰግናለሁ ሰላም